ቴዎሎጂካሊ የሚያስቡ የእግዚአብሔርን ቃል የሚወዱ ክርስትናን እንዳይሞት እንዳይጠፋ እንዳይበላሽ የጠበቁ አባቶች ስላሉን እግዚአብሔርን በጣም አርጌ አመሰግናለሁ። በጣም አርጌ እግዚአብሔርን አመሰግናለሁ። እንዳሁን ዘመን የዓለም ቤተክርስቲያን በአስተምህሮ የተናጠችበት ዘመን የለም። እንዳሁን ዘመን የሀገራችን ቤተክርስቲያን በአስተምህሮ መከራ የበላችበት ዘመን የለም። በአስተምህሮም በልምምድም ሰውን ከሰውነት ያወረደ እንስሳ ያረገ አንዳንዴ ሲያስፈልገው ወደ አምላክ ክብር ከፍ የሚያደርግ ትናንሽ አማልክት ነን የሚል ወንጌልን መጫወቻ ያረገ ወንጌልን የበረዘ አንድ ስብሰባ አታይም። አንድ አቋም አታይም። መጽሐፍ ቅዱስ ከፍተን የተሰበሰብንበት ስብሰባ ትዝ አይለኝም። እንደ ዲቮሽን መጀመሪያ ላይ እንደ ጠበል እንረጨዋለን። ዲቮሽን መጀመሪያ ከአጀንዳዎች በፊት ዲቮሽን ነው። አጀንዳ ሆኖ አያውቅም። የኢትዮጵያ ቸርች ሊደርስ ንስሐ መግባት ያለ አጀንዳ ሆኖ አያውቅም። ለዚህ ብቻ ተሰብስበን አናውቅም። የጉባኤ መክፈቻ ነው። የጉባኤ መክፈቻ ነው። የጉባኤ ዋና ሆኖ አያውቅም። የቀደሙትስ አሪዮስ ሲነሳ የጉባኤ ዋና፣ ሴባሊዮስ ሲነሳ የጉባኤ ዋና፣ ወንጌልን ስላስጠበቁ አባቶች እግዚአብሔርን በጣም አርጌ አመሰግናለሁ። በራሴ ባፈርም አንዳንድ ጊዜ so this is how they refuted። አሪዮስ ተነሳ ውጉዝ why this is it። በነገራችን ላይ ውግዘታቸው ዝም ብሎ የኛ አይደለም ውጣ ጥፋ እዚህ ወረንት ነው አይደለም። ቴዎሎጂካሊ የተፈጠረ አይደለ ግን የተወለደ በመለኮቱ ከአብ ጋር አንድ የሚሆን በእነዚህ ሪፊዩት ተደረገ። ትምህርተ ሥላሴ ላይ የተነሱ ሁለቱ ዋናዎቹ እነዚህ ናቸው። ትሪቲዝም የሚባል አለ፣ 3 አማልክት። እሱ እንኳን ፖሊቲስቲክ ስለሆነ አያስፈልገንም።